የግል ወሲብ ወይም ደግሞ የማስተርቤሽን ሱስ ተጠቂ ከሆናችሁና ከዚህ ሱስ ነፃ መውጣት የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው። በቅድስት ሀገር ኢትዮጵያና በተለያዩ ክፍለ ዓለማት ሆናችሁ ይህን ፕሮግራም የምትከታተሉ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን። በዛሬው ቪዲዮ የምናየው የግል ወሲብ ወይም ደግሞ የማስተርቤሽን ሱስ የሚያደርስብን ጉዳትና ከዚህ ሱስ እንዴት ነፃ መውጣት እንዳለብን ይሆናል። እንደዚህ አይነት ጠቃሚ ቪዲዮዎችን ፖስት ስናደርግ እንዲደርሷችሁና ሌሎችም አይተው እንዲማሩበት ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁኝ እስከ ፍጻሜ ቆዩ። የግል ወሲብ ወይም ደግሞ ማስተርቤሽን ዓለማችን ላይ አሉ ከሚባሉ ሱሶች ውስጥ አንዱና ዋነኛው ነው። በዚህ ዘመን ብዙዎችን ከህይወት ጎዳና ከመንፈሳዊ ህይወታቸው እንዲወጡ ያደረገ፣ የብዙዎች ድንግልና መጥፋት ምክንያት የሆነ፣ የብዙዎች ትዳር መፋታትና መፍረስ ምክንያት የሆነ በጣም ከባድ ሱስ ነው። የግል ወሲብ የሚፈጽም ሰው የሚደርስበት ችግርና መፍትሄውን እነግራችኋለሁ። የግል ወሲብ ስንፈጽም ብዙ ችግሮች ይደርሱብናል። ከነዛ ውስጥ የተወሰኑትን የምንነጋገርበት ይሆናል። በስተመጨረሻም መፍትሄው ምንድን ነው፣ ከዚህ ሱስ መውጫ መንገዱስ ምንድን ነው የሚለውንም የምናይ ይሆናል። የግል ወሲብ ወይም ደግሞ ማስተርቤሽን ዓለማችን ላይ አሉ ከሚባሉ ሱሶች ውስጥ አንዱና ዋነኛው ነው። በዚህ ዘመን ብዙዎችን ከህይወት ጎዳና ከመንፈሳዊ ህይወታቸው እንዲወጡ ያደረገ፣ የብዙዎች ድንግልና መጥፋት ምክንያት የሆነ፣ የብዙዎች ትዳር መፋታትና መፍረስ ምክንያት የሆነ በጣም ከባድ ሱስ ነው። የግል ወሲብ የሚፈጽም ሰው የሚደርስበት ችግርና መፍትሄውን እነግራችኋለሁ። የግል ወሲብ ስንፈጽም ብዙ ችግሮች ይደርሱብናል። ከነዛ ውስጥ የተወሰኑትን የምንነጋገርበት ይሆናል። በስተመጨረሻም መፍትሄው ምንድን ነው፣ ከዚህ ሱስ መውጫ መንገዱስ ምንድን ነው የሚለውንም የምናይ ይሆናል። የሚያስከትልብን ችግር መጀመሪያ ዋና ዋናዎችን እንጥቀስ። አንደኛ መንፈሳዊ ህይወታችን ላይ የሚያደርሰው ጥቃት ነው። ሁለተኛ የስነ ልቦና ውድቀት ነው። ሶስተኛ ከማህበረሰብ የመገለል፣ አራተኛ የአካላት ድቀት ወይም ደግሞ የሰውነታችን መቀጨጭ። መንፈሳዊ ህይወታችን ላይ የሚያደርስብን ችግር ከሁሉ ላቅ ያለ ነው። ብዙ ሰው ዛሬ ቤተክርስቲያን ይሄዳለሁ ብሎ ይዘጋጅና ይተኛል። ከተኛም በኋላ የዝሙት ፊልም ወይም ደግሞ የግል ወሲብ ቀስቃሽ የሆኑ ፊልሞችን፣ ሙዚቃዎችን፣ ፎቶዎችን በመመልከት ይህንን ግለ ወሲብ ይፈጽምና ከቤተ ክርስቲያን ይቀራል። ከጉባኤ አይሳተፍም። ጸሎት ሊያደርግ ይዘጋጅና ከዛ ከጸሎት ያደናቅፈዋል። ጸሎት ለመጸለይ አስቧል። ከዛ ይህ መከረኛ ስልክ እንመለከታለን። ስልክ ውስጥ ስንገባ የምናያቸው ሁን ተብለው ሰውን ወደ ግለ ወሲብ ወይም ደግሞ ወሲብ ቀስቃሽ ተደርገው የተሰሩ ይመስል በዚህ ዘመን በጣም በከፍተኛ ደረጃ የወሲብ ፊልም ወይም ደግሞ ዝሙት ቀስቃሽ ፊልሞች ይበዛሉ። እነዛን በመመልከት ጸሎት ለማድረግ ያሰብነውን ጊዜያችንን ትተን ስልካችን ላይ እናሳልፋለን። ወሲብ ቀስቃሽ የሆኑ ፊልሞችን ስንመለከት በፊት ስንፈጽመው የነበረው የግለ ወሲብ ትዝ ይለንና ያን የግለ ወሲብ ድርጊት እንፈጽማለን። ከፈጸምነው በኋላ ውስጣችን ይናደዳል። ከዛም ጸለይኩ አልጸለይኩ ምን ያደርግልኛል? ከእንግዲህማ አልጸለይም፣ በቃ እኔ እኮ በቃ ከእንግዲህ ምንም መፍትሄ የለኝም፣ የግለ ወሲብ ፈጽማለሁ ስለሆነ ከዚህ ሱስ መውጣት አልቻልኩኝም፣ ጸለይኩ አልጸለይኩ ምንም ጥቅም የለውም ይህን እየፈጸምኩ ይላል። መጀመሪያ ሳይፈጽም በፊት
ይህን ሀሳብ አያስበውም። ከፈጸመው በኋላ ግን ይህን ሀሳብ ያሳስበዋል ሰይጣን ራሱ ይህንን ድርጊት እንድንፈጽመው ብዙ መንገዶችን ያመቻችልናል። በቪዲዮ የተዘጋጁ የዝሙት ፊልሞችን እንድናይ፣ ዝሙት ቀስቃሽ የሆኑ የራቁት ፎቶዎችን እንድናይ እንድንመለከት ካዘጋጀልን በኋላ ይህንን ድርጊት እንድንፈጽመው ይገፋፋናል። ያን ድርጊት ከፈጸምነው በኋላ ዝም ብሎ አይተወንም እኮ ጥሩ አድርገሃል አይለንም። አንተ መጥፎ፣ አንተ ጸለይክ አልጸለይክ፣ ቤተክርስቲያን ሄድክ አልሄድክ፣ መንፈሳዊ ስራ ሰራህ አልሰራህ፣ ከዚህ በላይ መጥፎ ኃጢአት የለም፣ ይሄ እኮ ሰው ከመግደል ይበልጣል ይልና ደግሞ ያሳስበዋል። በዚህ ምክንያት ከመንፈሳዊ ህይወት ያስወጣል። ሁለተኛ የስነ ልቦና ጉዳት ወይም ደግሞ ውድቀት። ብዙ ሰው ይህንን ድርጊት ከፈጸመው በኋላ በጣም ይጸጸታል። በጣም ነው የሚናደደው። ሰው የገደለ ሰው እንኳን እንደዚህ አይናደድም። ዝሙት የፈጸመ ሰው እንደዚህ አይናደድም። ይህ ግን ከዝሙት በላይ ሰው ከመግደል በላይ መሆን ያስረዳናል። ከዝሙት በላይ ነው ይሄ፣ አያንስም ከዝሙት። ብዙ ሰው ዝሙት ከመፈጸም ብዬ ነው ይሄንን የጀመርኩት ብሎ ይላልና ይህ ግን ከዝሙት ይበልጣል እንጂ አያንስም። የስነ ልቦና ውድቀት የሚደርስብን እንዴት ነው? ይህ ነገር መጥፎ እንደሆነ እናውቃለን። ከፈጸምነው በኋላ ነው ግን የሚገባን። ከእንግዲህ በቃ ሁለተኛ አላደርገውም እንልና ደግመን ደግሞ እንፈጽመዋለን። ከፈጸምነው በኋላ እንናደዳለን፣ በራሳችን እንበሳጫለን። በቃ እኔ ምንም አይደለሁም ማለት ነው። በቃ እኔ ከእንግዲህ ምንም ማምጣት አልችልም፣ ሰው አይደለሁም፣ በቃ እኔ ከእንግዲህ ትዳር ራሱ መያዝ አልችልም ይላል። ትዳር የሌለው ከሆነ ባለ ትዳር ከሆነ እኔ በቃ ከእንግዲህ ትዳር ማስቀጠል አልችልም፣ እንዴት እኔ እንደዚህ ያደርጋለሁ ይልና ራሱን በጸጸት ይጎዳል። ስነ ልቦናው በጣም ይጎዳል። በቃ ተስፋ ይቆርጣል። ከእንግዲህ በቃ እኔ ከዚህ መውጣት ስለማልችል ይልና በሰይጣን ቁጥጥር ስር ይገባል። ሶስተኛው ከማህበረሰብ ይገለላል። እንደዚህ አይነት ድርጊት የሚፈጽም ሰው እርግጠኛ ሆኜ ከብዙ ሰዎች ጋር ማውራት አይፈልግም። ከብዙ ሰዎች ጋር መገናኘት፣ መጫወት፣ ስለ ስራ ማውራት፣ ስለ መንፈሳዊ ህይወት ማውራት አይፈልግም። ምክንያቱም እሱ የሆነ ሰዓት ትዝ ይለውና ስልኩን ውስጥ ሲገባ እንደዚህ አይነት ነገር ያያል። እንደዚህ አይነት ነገር ሲያይ ከሰዎች መሃል ካለ እንኳን ብድግ ብሎ የት ይሄዳል? ብቻውን የሚሆንበት ቦታ ይሄዳል። ብቻውን ከሆነ በኋላ ያን ድርጊት ለመፈጸም ይፈልጋል። ከፈጸመ በኋላ ደግሞ ሰው እንኳን ቀጥሮ ቢሆን ያን ሰው ማግኘት አይፈልግም። ምክንያቱም የፈጸመው ድርጊት በጣም ያናድደዋል፣ ያበሳጨዋል። ሴት ልጅ እንኳን ስርዓት ያለው ወሬ ማውራት እና የፍቅር ጓደኛ መያዝ፣ ትዳር መመስረት አይችልም እንደዚህ አይነት ህይወት ውስጥ ያለ ሰው። ምክንያቱም እንደዚህ አይነት ህይወት ውስጥ ያለ ሰው ለጊዜው ብቻ ነው ሴት ልጅ የሚፈልገው። ሴት ልጅ ሲፈልግ ምናልባት ሊደውልላት ወይም ደግሞ ሊያወራት ሊፈልግ ይችላል። ሊጠይቃት የፍቅር ጥያቄ ሊያቀርብላት ይችላል። ግን በባህሪው ሴት ልጅ ባንዴ እሺ አትልምና እምቢ ስትለው ደሞችን የምንለማመጥ ይልና ግለ ወሲቡን እየፈጸመ ሴቶች እያስጠሉት እኔ ሴት ልጅ ደግሞ ከእንግዲህ ልለማመጥ እኔ ረጋ ብዬ አገባለሁ ቀስ ብዬ ይላል። ምክንያቱም ትዳር የምንመሰርትበት ዋናው የዝሙት ጠንቅ ስለሆነ ለዝሙት ጠንቅ ስለሆነ ዋነኛው ከዛ ለመራቅ አያስብም። ምክንያቱም እሱን እየፈጸመ ስለሆነ እየጎዳው እየጸጸተው እያናደደው ቢሆንም እንኳን ያን ነገር መተው ይፈልጋል። ግን ደግሞ ያን ነገር መተው ሲያቅተው በጣም ይበሳጫል፣ ይናደዳል። አራተኛውና ዋነኛው ግን በሰውነታችን ላይ፣ በፊዚካላችን ላይ፣ በአቋማችን ላይ የሚያመጣው ችግርና ተጽዕኖ ነው። በአካላችን ላይ የሚያደርስብን ችግር አንደኛ የሰውነት ጉልበታችን ሙሉ በሙሉ ይወርዳል።
ደቃቃ ነው የምንሆነው። ኃይል አይኖረንም። ሩጠን ዳገት መውጣት እንኳን አንችልም። ጥቂት መሮጥ እንኳን አንችልም። ጥቂት ማለት ነው፣ ትንሽዬ መሮጥ አንችልም። ባንዴ ነው ድክም የምንለው። በጣም በከፍተኛ ደረጃ ነው የሚጎዳው። በተፈቀደው መልኩ ከሚደረግ ሩካቤ የበለጠ የሚወጣን ጉልበት አለ። ይሄኛው ትክክለኛው ሩካቤ ወይም ደግሞ ከትዳሩ ሩካቤ የሚለየው ካደረግነው በኋላ እንበሳጫለን፣ እንናደዳለን። በጣም ብዙ ሞራላዊ ጉዳቶች ይደርሱብናል። እኒህን አሁን 1 2 3 ብዬ ዘርዝሬ የነገርኳችሁ ነገሮችን ያሳጣናል። የሚፈሰን ፈሳሽ ከዛኛው በጣም በ10 እጥፍ ይበልጣል። በዛ ምክንያት ይጎዳናል። በፊት ስፖርት ይሰራ የነበረ ሰው እንደዚህ አይነት ህይወት ውስጥ ከገባ ስፖርት መስራት ያቆማል። በፊት ሰውነቱን አቋሙን ማስተካከል የሚፈልግ የነበረ ሰው እንደዚህ አይነት ህይወት ውስጥ ያለ ሰው ከዛ ሁሉ ነገር ይወገዳል። ስፖርት ብሰራ ምን ያደርግልኛል? አልሰራም። ልብስ ሴፍቲ እንኳን መጠበቅ አይችልም። ሴፍቲውን ማለት ነው፣ ንጽህናውን መጠበቅ አይችልም። በቃ ጧት ሲነሳ እሱ ጧት ነገ በቃ ይሄን አድርጋለሁ ብሎ ይተኛል። ከተኛ በኋላ ይፈጽማል። ጧት ሲነሳ ያንን የፈጸመውን እያሰበ ይነሳል። በጣም እየተበሳጨ ራሱን እየረገመ ይነሳል። ከዛ ሴፍቲ ጠበቅኩ አልጠበቅኩ ይላል ብሎ ሰዎች ፊት ሲሄድ በቀጠሮ እንኳን ተቀጣጥሮ ሲሄድ ንጽህናውን ጠብቆ መሄድ አይፈልግም። ፕሮቶኮል ጠብቆ መሄድ አይፈልግም። እና በዚህ በጣም ይጎዳናል። አይምሮአችን በጣም ነው የሚጎዳው፣ ውስጣችን። የምሬን ነው የምላችሁ። ከዚህ ሱስ ውጡ። ከዚህ ሱስ ውጡ። ከዚህ ሱስ ለመውጣት የሚጠቅማችሁ መጀመሪያው እራሳችሁን እየጎዳችሁ እንደሆነ ማወቅ፣ እየተጎዳችሁ እንደሆነ ማወቅ ነው። በጣም መጥፎ ነው። በጣም መጥፎ ነው። የእውነት ይሄንን ሱስ ማቆም የማትችሉ ከሆነ፣ ከዚህ ሱስ ለመውጣት የማትፈልጉ የማትሞክሩ ከሆነ እናንተ ራሳችሁን እየገደላችሁ ነው። ሰው በዚህ ሰዓት ብዙ ሰው ሰውን እየገደለ ነው የሚባል እንሰማለን አይደለ? እናንተ ግን ራሳችሁን እየገደላችሁት ነው። የምሬ ነው የምላችሁ። ብዙ ጥናቶች ይናገራሉ። ብዙ ከጥናትም በላይ ከእንደዚህ አይነት ሱስ የወጡ ሰዎች እንደዚህ አይነት ሱስ ከመግባታቸው በፊት ምን ህይወት እንደነበራቸው፣ የህይወት ጸጋ እንደነበራቸው፣ እዛ በኋላ ግን ያጡት መጥፎ ነገር እንደደረሰባቸው ይናገራሉ። በተለያዩ ሚዲያዎች እንደዚህ ደርሶብኝ ይላሉ። ጉዳዩ አስፈሪና መጥፎ ወይም ደግሞ በባህላችን በሃይማኖታችን አስቀያሚ ስለሆነ ሚዲያ ላይ እየወጡ መናገር ፈርተው እንጂ በዚህ ሰዓት ብዙ ሰው ከእንደዚህ አይነት የወጣ አለ። የነቃ ሰው፣ በጣም የጀገነ ሰው፣ ጎበዝ የሆነ ሰው፣ ጠንካራ የሆነ ሰው፣ ተስፋ ያልቆረጠ ሰው። ብዙ ሰዎች በግል ይናገራሉ። እኔ በዚህ ምክንያት ይሄን አጥቼ ነበረ፣ አሁን ካቆምኩት በኋላ ግን የተመለሱልኝ ጸጋዎች እነዚህ ናቸው። በጣም ደስ ብሎኛል። እየኖርኩ አልነበረም እንዴ? ከዚህ በፊት ራሴን በቃ እየገደልኩት ነበር እንዴ? በዚህ ልክ እየጎዳሁት ነበር እንዴ? ጦርነት ከፍቼበት ነበር እንዴ ራሴ ላይ እያለ በጣም የሚጸጸቱ ባለፈው ጊዜያቸው እግዚአብሔር ይመስገን ብለው አሁን ግን ከሃይማኖታቸው ጋር በስርዓት እግዚአብሔርን እያመለኩ ኑሯቸውን በስርዓት ማህበራዊ ኑሮ እየኖሩ ትዳር ያልመሰረተ በጾም በጸሎት እየጠበቀ ትዳር ውስጥ ያለም ትዳሩን በአግባቡ እየመራ ይገኛል። እና ከዚህ ህይወት መውጣት አለባችሁ። ከዚህ ሱስ መውጫ መንገዶች ዋና ዋናዎችንና ከጥናቶች ወይም ደግሞ ከተለያዩ ጓደኞቼ ከእንደዚህ አይነት ሱስ ከወጡ ሰዎች የወሰድኩትን ነጥቦች ነግራችኋለሁ። አንደኛ፣ መንፈሳዊ ህይወታችሁን ማጠንከር። ያንን በሱ የተነሳ የተዋችሁትን መንፈሳዊ ህይወታችሁን እንደገና መነሳት። ይህን ድርጊት እየፈጸማችሁት ቢሆንም እንኳን ቤተክርስቲያን መሄድ፣ ጉባኤዎችን መካፈል፣ እንደምንም ብሎ ቅዳሴ ማስቀደስ። ዛሬ ቅዳሴ ያስቀድሳለሁ፣ ቢያንስ ዛሬ ማቆም አለብኝ። እቅድ አውጡ። ለምሳሌ በወር ውስጥ ስንት ቀን አለ? 30 ቀን አለ። ከ30 ቀን ውስጥ
ስንት እሁድ አለ? 4 እሁድ አለ። ስንት የግዝት በዓላት አለ? 3 አሉ። ሲደመር 7። በ7 ቀን ውስጥ ግዴታ በወር ውስጥ 7 ቀን ቤተክርስቲያን መሄድ አለብኝ። ግዴታ ቀኖቹን ትመዘግባላችሁ። በዛ ዕለት በጣም በጥንቃቄ አዳር ማደር አለባችሁ። እኔ በቃ ዛሬማ አልፈጽም፣ ዛሬማ የፈለገ ይመጣል እንጂ ቤተክርስቲያን ስለምሄድ አላደርገውም። ቅዳሴ ስለማስቀድስ አላደርገውም። ቅዳሴ አስቀድሱ። ቅዳሴ ነው በጣም ወሳኝ ለዚህ ነገር። ቅዳሴ፣ የማህበር ጸሎት፣ የተለያዩ ዋና ጸሎቶችን በቤታችሁም ጸልዩ። ግን ደግሞ በጣም ዋናው ቤተክርስቲያን ሂዱ። ሁለተኛ መንፈሳዊ ህይወት ምን ማድረግ አለባችሁ? አባቶችን አማክሩ። በዚህ ዙሪያ አትፍሩ። በቃ እኔ እንደዚህ አይነት ህይወት ውስጥ ነኝ፣ እንዴት ልውጣ? በዙሪያችሁ ያሉ በጣም አዋቂ ሰዎች፣ ወደ እግዚአብሔር የቀረቡ ሰዎች ያግዟችኋል፣ እንዴት መውጣት እንዳለባችሁ። አትፍሩ። በቃ ይሄ ድርጊት ራሳችሁን እየገደላችሁ ምን አስፈራችሁ? ዝሙት ስትፈጽሙ ትናገሩ የለ? ንስሐ ትገቡ የለ? ይህንን ግን ለንስሐ አባቱ የማይናገራል እየፈራ እንዴት እንደዚህ ያደርጋል ይሉኛል። በቃ መውጣት አለብህ ከይሉኛል ይልቅ እነዛ ሰዎች ነግራቸው መክረውህ ብትወጣ ይሻላል። የእውነት ነው የምልሽ እህቴ፣ ከዚህ ህይወት ውጪ። በጣም ነው እየተጎዳሽ ያለሽው። እናም መንፈሳዊ ህይወታችሁን ማጠንከር እየፈጸማችሁት ቢሆንም እንኳን ቤተክርስቲያን መሄድ። ሁለተኛው ከዚህ ህይወት ለመውጣት ማድረግ ያለባችሁ ስፖርት። መንፈሳዊ ህይወታችሁን በቤተክርስቲያን የምታጠናክሩ፣ በጸሎት የምታጠናክሩ ከሆነ መንፈሳዊ ህይወታችሁ እየተመለሰ ቀስ በቀስ ወደ መንፈሳዊ ህይወት እየመጣችሁ መንፈስ ቅዱስ እየቀረባችሁ ይህንን መጥፎ አይነ ጥላ ከውስጣችሁ እያባረራችሁ እያወጣችሁ ትመጣላችሁ። ሁለተኛ ስፖርት ስትሰሩ የሰውነት አካላችሁ የደቀቀው በግለ ወሲብ ወይም ደግሞ በማስተርቤሽን የጠፋው ጉልበታችሁ እየተመለሰ ይመጣል፣ እያጠነከራችሁ ይመጣል። ራሳችሁን ለመግዛት ያስችላችኋል። በሳምንት ግዴታ ወይ 3 ቀን ግዴታ፣ ከተቻለ ግን 5 ቀን ስፖርት ስሩ። ቀን አውጡና በሳምንት ውስጥ ይሄን ቀን 3 ቀን እሰራለሁ። በዛ የሚያንስ ከሆነና መጨመር ችሎታ ካላችሁ ደግሞ 5 ቀን አድርጉት። ማንኛውም ስፖርት ይሁን ማንኛውም እንቅስቃሴ ከኩሻፕ ጀምሩ። ኩሻፕ ቤታችሁ ውስጥ መስራት ትችላላችሁ። የተለያዩ እንቅስቃሴዎችን አድርጋችሁ ኩሻፕ ትሰራለህ። ጠዋት ተነስተህ ከዛ ሻወር ትወስዳለህ፣ ቁርስህን ትበላለህ፣ ወደ ስራ ቦታ መሄድ፣ ከብዙ ሰዎች ጋር መዋል፣ ከሰዎች ጋር መጫወት፣ መማከር፣ ስለ ስራ ማውራትን ልመዱ። ሶስተኛ ማድረግ የሌለባችሁ አንደኛ የወሲብ ቀስቃሽ ወይም ደግሞ ዝሙት ፊልሞችን አለማየት፣ ሙሉ በሙሉ ከስልካችሁ ውስጥ ድሌት። በቃ ፕላን አውጡ። በቃ ግዴታ እኔ በወር ውስጥ ይሄንን ነገር ማድረግ ያለብኝ እዩት። በወር ውስጥ ለውጡን ታገኙታላችሁ፣ እርግጠኛው ነኝ። እንዲህ ካደረጋችሁ እንግዲህ በእቅድ ነው የምጓዘው ብላችሁ በወር ውስጥ እስኪ ምን አይነት ለውጥ ያለው ብላችሁ ቆርጣችሁ ተነሱ። ከዛም ከስልካችሁ ውስጥ ዘፈን፣ ዳንስ፣ ዝሙት ፊልም፣ ራቁት ፊልም፣ የተለያዩ ፊልሞችን ድሌት ማድረግ፣ መዝሙር መስማት፣ ሙስሊም ከሆናችሁ ደግሞ መንፈሳዊ የእስልምና ትምህርቶችን መማር፣ በየሃይማኖታችሁ የሃይማኖታችሁን ትምህርት መማር። ሌላኛው ማድረግ የሌለባችሁ ስለ ዝሙት ወይም ደግሞ ስለ ወሲባዊ ወሬዎች የሚያወራችሁ ሰው ካለ ከዛ ሰው ራሳችሁን ማግለል፣
በስልክም ሆነ በአካል ከእንደዚህ አይነት ሰው መገናኘት ማቆም በጭራሽ። ይሄ ነው በጣም እንዲያውም በጣም እየጎዳ ያለ ሰው ነው። ይደውላል፣ ከዛ ስለ ዝሙት እያወራ ራሱን ካረካ በኋላ ስልክ ይዘጋል። የሆነ ጓደኛዬ ሲነግረኝ የሆነች ልጅ አወራት ነበር አለ። እንዲያውም ሁለት ናቸው አለ። አንዷ አላነሳ ካለች ለአንዷ ነው የምደውለው አለ። ከዛ ቀጥታ እንደደወልኩ ስለዚህ ስለ ሩካቤ ስለ ወሲብ ምናምን ነው ማውራት የሚጀምረው አለ። ከጨረስኩ በኋላ ከዛ ይሄን ነገር ፈጽሜ ከጨረስኩ በኋላ ቻው ሳላት እንኳን ነው አለ ስልክ ምዘጋባት። ከዛ በኋላ ስልኳን ላጠፋለሁ አለ። ሁለተኛ አላወራም። ግን ከሰዓታት በኋላ ደግሞ ይደውላል። እና እንደዚህ አይነት ነገር አለ። በቃ አያስፈልግም። ከእንደዚህ አይነት ህይወት መውጣት አለባችሁ። መጨከን መቁረጥ አለባችሁ። ጦርነት መክፈት አለባችሁ። እንዴ ሰው እኮ ክብሬ ተነካ ብሎ ሰውን ለመግደል ጫካ ይገባል። እናንተ ራሳችሁ እየጎዳችሁት ነው እኮ የምላችሁ። ከዛ ህይወት ውጡ። በቃ ጠንከር በሉ፣ ጨካኝ ሆኑ። በቃ አካባቢያችሁ ያሉት በእንደዚህ አይነት ዙሪያ ጎበዝ የሆኑ ሰዎችን አማክሯቸው። የሃይማኖት አባቶችን አማክሩ። የህክምና ባለሙያዎችን አማክሩ። በሌላ ቪዲዮ ጥሩ ይጠቅማችኋል ብዬ ያሰብኳቸውን ትምህርቶች እየላችሁ እመጣለሁ። ከእንደዚህ አይነት የወጡ 1-4 ማቃቸው ልጆች አሉ። ምናልባት ፈቃደኛ ከሆኑና ካልፈሩ በእነሱን ቀጥታ በቪዲዮ ላይ እያነጋገርኳቸው ከእንደዚህ ህይወት እንዴት ሊገቡ ቻሉ፣ በእንደዚህ አይነት ሱስ ምን አጡ፣ ምን ተጎዱ፣ ለመውጣት የተጠቀሙት መንገድ ምንድነው፣ ከወጡስ በኋላ የተመለሰላቸው ጸጋና ሰላም ምንድነው የሚለውን የምንገናኝበት ይሆናል በሌላ ቪዲዮ። ካልሆነ ግን እኔው ራሴ ከነሱ ጠይቄ የተጠቀሙበትን መንገድ ምን ስቴፕ መሄድ እንዳለባቸው እነሱን ጠይቄ የሳይንስ ባለሙያዎችንም አንዳንድ ነገሮችን አይቼ ለእናንተ የሚጠቅማችሁን ነገር እየላችሁ እስክመጣ ድረስ ሰላም ለእናንተ ይሁን። በርቱ፣ ጠንክሩ፣ ጾም ጸሎት አብዙ፣ እግዚአብሔርን ለምኑ። በዚህ ዙሪያ ጌታ ሆይ ይህን ነገር ሰውርልኝ፣ ከላይ ላይ አንሳልኝ፣ ሳልፈልግ አንተን ሁልጊዜ እየበደልኩ አንተንም ራሴንም እየበደልኩ እኖራለሁ። ጌታ ሆይ ይቅር በለኝ፣ ከእንደዚህ አይነት ኃጢአት እንደወጣ እርዳኝ በሉት። እኔ ደካማ ነኝ፣ አንተ እርዳኝ። አንተ ካረዳኸኝ እኔ ማን አለኝ? እግዚአብሔር ያስችላል። እና ጠንከር በሉ። በሌላ ቪዲዮ እስክንገናኝ የእግዚአብሔር ሰላም ከእናንተ ጋር ይሁን።